ይህንን የታንጎ ሙዚቃና ዳንሱ ያስወሰደውን ነፍሰ ገዳይ እንመለስበታለን። ያንን ድግስ ደግሶ በ20ኛው ክፍለ ዘመን የተሳካ ኦፕሬሽን ያካሄደው ሞሳድ በተለይ ዘንድሮ በድጋሚ ስሙን አኝቷል። የእስራኤሉ የስለላ መስሪያ ቤት በ12 ቀናቱ ጦርነት ውስጥ በቴህራን ጥብቅ ጥበቃ የሚደረግላቸውን የኢራን ሹማምንት እንደ ዘንባባ እየቀነጠሰ መጣሉ የአማን ሌሊት አድርገው ብለው በተኙበት እንዳይነሱ ማድረጉ ዓለምን ጉዳስ ብሏል። የዚህ የስለላ መስሪያ ቤት ዋና ኃላፊም ከጦርነቱ ማብቃት ማግስት ዛሬም በዚያው በቴህራን ውስጥ ነን ብለው መግለጫ ሰጥተዋል። የሞሳድም ሆነ የኬጂቢና የሲአይኤ ኦፕሬሽኖች አፈጻጸም ሂደት ወዲያውኑ ይፋ የመደረግ ጠባይ የላቸውም። እንዲህ ያሉ ታሪኮች ለሕዝብ ለመለቀቅ ብዙ አስርታትን ይጠብቃሉ። በኢራን ጄኔራሎችና ሳይንቲስቶች የተገደሉበት ሂደትም ዝርዝሩ በቅርቡ ይፋ የመሆን ዕድሉ ጠባብ ነው። ሰሞኑን ዝናው በዓለም ሁሉ የተሰማለት ሞሳድ በ20ኛው ክፍለ ዘመን የፈጸማቸው አስደናቂ ኦፕሬሽኖች አያሌ መጽሐፍት ወጥቷቸዋል። እነ ኦፕሬሽን ራት ኦፍ ጋድ ወይም የቁጣ ዘመቻ፣ የኢንቴቤው ኦፕሬሽን ተንደርቦልት፣ የኤሊ ኮኸን አስገራሚ ስለላና መሰል ታሪኮች የተፈጸሙት በቀደመው ክፍለ ዘመን ነው። ከእነዚያ ኦፕሬሽኖች አንዱን ለእናንተ እናቀርበዋለን። ዝግጅቱን ከዚህ ቀደምም ወደ እናንተ አድርሰነው ነበር። ዛሬ ከመጠነኛ ማሻሻያ ጋር በድጋሚ እንድናቀርበው ከወቅታዊው የዓለም ሁኔታ ባሻገር ለአንድ አምባገነናዊ አገዛዝና ዘመን ስልጣን ለሰጠው ደም መጣጭ መሪ አገልጋይ ሆኖ መገኘት የሚያስከትለውን ውጤት ለማሳየት መፈለጋችን ተጨማሪ ምክንያት ነው። ለሳምንታዊው የአምባገነኖች መዘከሪያነት በመደብናት ቀን በቀጥታ ወደ መሰናዶ ስንሄድ ታንጎውን መሸጋገሪያ እናድርገው። ድምፃዊው ካርሎስ ዳንቴ ነው። በስፓኒሽ አፍ ፉማንዶ ኤስፔሮ እያለ በሞዘቃቸው ስንኞች ውስጥ አንቺን ስጠብቅ እንደምትመጭም ሲታወቀኝ ነፍሴ ነፍስ ስትዘራ ታየኝ ይላል። ይህንን ሙዚቃ ወደ አርጀንቲና መጓዣችን እናድርገው። እዚያ አንድ ድንቅ ታሪክ ይጠብቀናል። የተበዳዮች ነፍስ እንድትዘራ የሚያደርግ ልብን በፍትህ ሐሴት እንድታደርግ ምክንያት የሚሆን አስገራሚ ሁነት ይጠብቀናል። ፉማንዶ ኤስፔሮ Fumar es un placer genial, sensual. ሞሳድ ቦነስ አይረስ ደረሰ። የእስራኤሉ የደህንነት ተቋም ኮማንዶቹ ውስብስብ ኦፕሬሽን ይዘው አርጀንቲና እንዲገቡ አዟል። መስሪያ ቤታቸው በ1.5 ሚሊዮን ሰዎች ነፍስ የሚፈለገውን በ6 ሳምንታት ውስጥ 440 ሺህ ሕዝብ ራሱ ቆጥሮ የገደለውን ሚሊዮን ሕፃናትንና እናቶችን በጋዝ ማሽን እየፈጨ የገደለውንና ያስገደለውን ሰው ፍለጋ ፍጥነትና ቅልጥፍናን በሚጠይቀው ዘመቻ ላይ ተሰማርቷል። ተፈላጊው ሰው የአዶልፍ ሂትለር የግድያ ትዕዛዛትን ሲያስፈጽሙ ከኖሩ የናዚ አለቆች አንዱ ነው። ይህ የአዶልፍ